በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ያክብርልኝ። አመሰግናለሁ። ስሜ መጋቢ ብሉይ መምህር አሸብር እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርትና ስልጠና መምሪያ ጸሐፊ ነኝ። የመምሪያው ጸሐፊ ነኝ። አብዛኛው ጊዜ ያው ኮሌጅ አስተማሪነትና ስብከተ ወንጌል ጋር ነው ያለሁት። አብዛኛው ማስተማር ስራዎች ላይ ነው የምሳተፈው እና ጥናቶች ላይ ማለት ነው። ስልጠና፣ ጥናት፣ ማስተማር ይበልጥ ይቀርበኛል። ከትምህርት ዝግጅት አንጻር የመጽሐፍ መምህር ነኝ። መደበኛ የቤተክርስቲያኒቱ የትርጓሜ መምህር ነኝ። ቅኔና ትርጓሜ ከዜማ ጋር የተወሰነ የዜማ ትምህርት ነው ያለን። ዘመናዊ ትምህርት ያው የምችለው ድረስ መጥቻለሁ። አሁን ነገር የሚያስፈልግበት መንገድ የምችለውን ያህል ዝግጅት ለማድረግ የምታገል የቤተክርስቲያን አገልጋይ ነኝ። ለጥያቄዎች ደግሞ መልስ ለመስጠት እድል ስላገኘሁ ሀሳቤን ለማካፈል ለተሰጠኝ እድል እግዚአብሔርን አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ ይላል። መምህራችን እናመሰግናለን። በቀጥታ የምናልፈው ምናልባት ከመምህራችን ከመጋቢ ብሉይ አይመረ ጋር ጊዜያችንን የምናሳልፈው በነገረ ማርያም ትምህርት ላይ ነው የሚሆነው እና እንደው ስለ ነገረ ማርያም ትምህርት ስናነሳ ነገረ ማርያም ትምህርት ለቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምኗ ነው? እንዴትስ ይገለጣል ትምህርቱ በራሱ የሚል ጥያቄ የጥያቄችን መክፈቻ እናደርጋለን። እሺ፣ ጥሩና ሰፊ ጥያቄ ነው። ግን ሰብሰብ ለማድረግ እሞክራለሁኝ። ነገረ ማርያም የኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫ የሚያደርጉ የተወሰኑ ነጥቦች አሉ። እነሱን መጀመሪያ ያነሳለሁ ማለት ነው። አንደኛ የምስጢረ ሥጋዌ ትምህርትን እናውቃለን። የምስጢረ ሥጋዌ ትምህርትን እናውቃለን። ከአምስቱ አዕማደ ምስጢር ወይም የቤተክርስቲያን አዕማድ ተብለው ከሚታወቁ ምስጢራት አንዱ ምስጢረ ሥጋዌ ነው። የምስጢረ ሥጋዌ ትምህርት ሲነሳ ደግሞ ሥጋዌ ማለት ሰው ሆነ ማለት ስለሆነ ሰው የሆነውም ከእመቤታችን ከቅድስት ድንግል ማርያም ስለሆነ ሥጋዌን ለማብራራት ያለ እመቤታችን ቅድስት ድንግል ማርያም ወይም ያለ ነገረ ማርያም አንችልም። ሰው የሆነው ከማን ነው ማለታችን ስለማይቀር ሰው የሆነበትንም ምስጢር ስናብራራ በእርሷ የተፈጸመውን ያንን ታላቁን ምስጢር መናገራችን የእርሷን ክብር የእርሷን ገናንነት የሚናገር ስለሆነ መጀመሪያው ይሄ ነው መሰረታዊው ነገር ማለት ነው። ሁለተኛው ወንጌል ስንሰብክ በወንጌል ትምህርት ውስጥ በጣም ሰፊ ቦታ ከተሰጣቸው በተለይ በሉቃስ ወንጌል ምዕራፍ 1ን ምዕራፍ 2ንም ስናነብ በዝርዝር በማቴዎስ ወንጌልም ምዕራፍ 1 ላይ በዝርዝር ተጽፎ የምናገኘው ይሄ የሥጋዌ ትምህርት የነገረ ማርያም ትምህርት ከዛም ቀጥሎ እመቤታችን ቅድስት ድንግል ማርያም በዮሐንስ ወንጌል ምዕራፍ 19 ላይ እስከ ስቅለቱ ድረስ ያደረገችውን መከራ በሙሉ የሚገልጥ ነገር ስለሆነ የተቀበለችውን መከራ የሚያሳይ ነገር ስለሆነ ይሄ የወንጌል ትምህርት ዋና ማዕከል ነው፣ ዋና ነገር ነው ማለት ነው። ሶስተኛውና በጣም ዋናው ደግሞ በቤተክርስቲያን ታሪክ ውስጥ ዓለም አቀፍ ጉባኤያት የሚባሉ 3 ጉባኤያት አሉ። እነዚህ ጉባኤያት አንደኛው በ325 ዓመተ ምህረት እንደ አውሮፓውያን አቆጣጠር በኒቂያ የተደረገው ነው። ሁለተኛው በ381 ዓመተ ምህረት በቁስጥንጥንያ የተደረገው ነው። ሶስተኛው ደግሞ በ431 ዓመተ ምህረት እንደ አውሮፓውያን አቆጣጠር ናቸው። ሁሉም በኤፌሶን የተደረገው ነው። የመጀመሪያው የኒቂያ ጉባኤ በክርስቶስ የባህሪ አምላክነት ላይ ጥያቄ የተነሳበት ክርክር የተፈታበት ነው። ማለት ነገረ ማርያምን ታሳቢ አያደርግም። ራሱ ጉባኤው ክርስቶስ ላይ ቀጥታ በባህሪ አምላክነቱ በቀዳማዊ ልደቱ ላይ የተነሳ ቀዳማዊ ልደቱ ላይ ቀጥታ ተነስቶ በቅድምና አብ ፈጠረው እንጂ አልወለደውም የሚል ጥያቄ ስላነሳ የግዴታ ክርክሩ እመቤታችንን ሥጋዌን ማዕከል ሳያደርግ በእርሱ የባህሪ አምላክነት በቀዳማዊነቱ ላይ ክርክሩ ተደረገ። ያው አርዮስ ተወግዞ ተለየ። የኤፌሶን የቁስጥንጥንያው ደግሞ መቅዶንዮስ መንፈስ ቅዱስ ላይ ያነሳውን ጥያቄ ነው የመለሰው። ሶስተኛውና በ431 የተነሳው ጉባኤ ግን ቀጥታ ነገረ ማርያም ላይ የተነሳ ጉባኤ ነው። ስለዚህ ኦርቶዶክስ ቤተክርስቲያንን ከሚገልጧት ጉባኤያት 3ቱ ጉባኤያት የኒቂያ፣ የቁስጥንጥንያ እና የኤፌሶን ጉባኤ ነገረ ማርያም ላይ ነው ክርክሩ ማለት ነው። ግልጽ እንዲሆንላችሁ ያው ንስጥሮስ የተባለውን የቁስጥንጥንያ ሊቀ ጳጳስን ታውቃላችሁ። ሊቀ ጳጳስን ትልቅ ሰው ነው። ቁስጥንጥንያ
አንዱ ታላላቅ መናብርት ከሚባሉት አንዱ ነው ማለት ነው። የአሁኗ ቱርክ ሀገር ውስጥ ማለት ነው። እና እርሱ የልደት ቀን ትምህርት በሚያስተምርበት ሰዓት ላይ በጣም ትልቁ በዓል ላይ በጣም ትልቁ ጉዳይ ነካ። ያ ትምህርት ምንድነው የሚለው? እመቤታችን ቅድስት ድንግል ማርያም ሰውን ነው የወለደችው። ስለዚህ የሰው እናት በግዙ ወላዲተ ሰብ፣ በግሪከኛ የተለመደ ስለሆነ ለቴዎሎጂ ለማጥናት የሚመቻቸዋል መስማት ችግር የለውም። አንትሮፖቶኮስ ነው የምትባለው። አንትሮፖስ ማለት ሰው ማለት ነው። ቶኮስ ማለት እናት ማዘር ማለት ቢረር ማለት ነው። ስለዚህ የሰው እናት ነው መባል ያለበት፣ አንትሮፖቶኮስ ነው መባል ያለባት እንጂ ሌላ ከዚህ የለፈ ነገር መነገር የለበትም የሚል ትምህርት አስተማረ። ቅዱስ ቄርሎስ የእስክንድርያ ፓትርያርክ ይህን ሲሰማ ብዙ ስላዘነ ተደጋጋሚ ደብዳቤ ጻፈለት። ብዙ ደብዳቤዎች አሉ፣ አሁንም ድረስ የሁለቱ የተለዋወጧቸው ደብዳቤዎች አሉ። ብዙ ደብዳቤዎች ከተለዋወጡ በኋላ ንስጥሮስ ትንሽ ሸርተት ማለት ፈለገ። ያ ምንድነው? ኦኬ የሰው እናት ብዬ ከመጥራት ወላዲተ ሰብ ከማለት ወይም አንትሮፖቶኮስ ከማለት ሌላ ቀለል ያለ ነገር ይፈልግ ብሎ ክርስቶቶኮስ የሚለውን መረጠ። ወላዲተ ክርስቶስ ማለት ነው። የክርስቶስ እናት ትባል የሚለውን መረጠ። ቄርሎስ ግን ተንኮል እንዳለበት ስለገባው አለቀቀውም። ማለት አንተ ወላዲተ አምላክና ቴዎቶኮስ ብለህ እስካላመን ድረስ አለቀህም። በቃ ጉዳዩ ክርስቶስ ጋር ስለተገናኘ ይሄ ነገር መፈታት አይችልም አለው። እምቢ አለ። እምቢ ሲል ያው ጉባኤ ተቋቋመ። ያው ታውቃላችሁ ጉባኤው የኤፌሶን ጉባኤ ኢየሱስ ክርስቶስ አምላክ ነው። እመቤታችን ቅድስት ድንግል ማርያምም አምላክን በስጋ የወለደች ናት። አምላክን በስጋ በመውለዷ ምክንያት ወላዲተ አምላክ ልትባል ይገባል፣ ይቻላል፣ የቤተክርስቲያን እምነት ትምህርት ነው የሚል ውሳኔ ተወሰነ። ያው ንስጥሮስ ተወገዘና ተለየ። ይሄ ትምህርት የቤተክርስቲያን ዋና ትምህርት ነው ማለት ነው። ጉባኤ ዓለም አቀፍ ጉባኤያት ሁሉም አብያተ ክርስቲያናት የሚቀበሏቸው 3 ጉባኤያት አሉ። ከ3ቱ አንዱ እዚህ ጋር የተመሰረተው ማለት ነው። ስለዚህ የእመቤታችን ቅርብ ጉዳይ በመጽሐፍ ቅዱስም በቤተክርስቲያናችን አዕማደ ምስጢር ውስጥም በቤተክርስቲያን ታሪክ ጉባኤ ውስጥም በመምህራን በሊቃውንተ ቤተክርስቲያን በጣም የጥንት ቤተክርስቲያን አባቶች ትምህርትም ውስጥ በጣም ተደጋጋሚ ይሄ ጉዳይ ሲነሳ የኖረ ነው ማለት ነው። ከዚህ አንፃር ኦርቶዶክሳዊነትን እንደዚህ መግለጥ ይቻላል መሰለኝ። ኦርቶዶክሳዊነትን ዲፋይን ከሚያደርጉ ነገሮች አንዱ ነገረ ማርያም ነው። እመቤታችን ላይ የምንወስዳቸው አቋሞች ናቸው እና ማንም ሰው በቀላሉ ኦርቶዶክሳዊ ነው አይደለም ብለን ልንለይ ከምንችልባቸው ኤሌመንቶች አንዱ ሆኖ መምጣት ይችላል ባለው ተጨባጭ ሁኔታ ማለት ነው። ምክንያቱም ረጅም ጊዜ የቆየ ነው። አሁንም ድረስ በእንዲህ አይነት ጉዳዮች ላይ ክርክሮች አሉ ማለት ነው። ስለዚህ ወላዲተ አምላክ ብሎ ማመን አለማመን እመቤታችንን የቆየ ከ431 ጀምሮ ክርክር ሲደረግበት የኖረ ነው። አሁንም ድረስ ሰዎቹ ያነሳሉ። በቀላሉ ይህንን ምሱቅና ለማስተናገድ የሚፈልጉ ሰዎች በቀላሉ በጥንት የቤተክርስቲያን አባቶች ጀምሮ ከጥንት የቤተክርስቲያን ትምህርት ጀምሮ ውጉዝ ነው ማለት ነው ሐሳቡ። ማህበሩም እንደዚህ አይነት ግለሰብ የሚሆን ማህበር ውጉዝ ይሆናል ማለት ነው። በቀላሉ ማውገዝ አያስፈልግም። እንደዚህ አይነቱን ሰው ማውገዝ ሳያስፈልግ ውግዘቱ ተቆጥሮበታል። የተወገዘን ሐሳብ የሚከተል ውጉዝ ስለሆነ ማለት ነው። እና እንደዚህ አይነት ነገሮች በቀላሉ ኦርቶዶክሳዊነትን ለመረዳት ከምንጠቀምባቸው ወይም ለማስረዳት ከምንጠቀምባቸው ነገሮች አንዱ ነው ማለት ነው። እና አይ ቲንክ እነዚህ ነገሮች ለጥያቄው መልስ ሊሆኑ ከቻሉ ሐሳብ ያዙ። ምናልባትም አቅጣጫ ከሰጡ ደግሞ ለቀጣይ ንባብ፣ ለቀጣይ ትምህርት፣ ለቀጣይ ውይይት ይሆናሉ ብዬ እጠብቃለሁ። እግዚአብሔር ያክብርልን። እሺ መምህራችን እግዚአብሔር ይስጥልን። ያው የነገረ ማርያም ትምህርት ለቅድስት ቤተክርስቲያናችን ዋና ትምህርት እንደሆነ በሚገባ ነግረውናልና ያው በየዘመናቱ በዚህ በነገረ ማርያም ትምህርታችን ዙሪያ አስቀድመው እንደነገሩንም የተለያዩ መናፍቃን የቤተክርስቲያን አባቶች የነበሩ እንዲሁ በተለያየ ምክንያት ጥያቄ የሚያነሱ ሰዎች ይነሳሉ እና በዚህ በነገረ ማርያም ትምህርታችን ላይ በተደጋጋሚ ጥያቄ ከሚነሳባቸው ጉዳዮች መካከል ደግሞ አንዱ የጥንተ አብሶ ወይም ደግሞ የውርስ ኃጢአት ብለን የምናነሳው ጉዳይ ይነሳል እና በየዘመናቱ እንግዲህ ቅድስት ቤተክርስቲያናችን በዚህ ጉዳይ ላይ ዛሬ አይደለም ከበፊትም ጀምሮ የራሷ የሆነ አቋም ወይም ትምህርት እንዳላት ይታወቃል። በየጊዜው ግን ጥያቄው እንደ አዲስ እየተነሳ የምናይበትና ዛሬ ደግሞ ዘመን ባመጣው ቴክኖሎጂ ባሉት ፕላትፎርሞችም ደግሞ ዋና የመነጋገሪያ አጀንዳ ሆኖ እያየነው ነው እና በዚህ ጉዳይ ላይ ይሄ የውርስ ኃጢአት ወይም የአዳም ኃጢአት ድቀት የሚሉታል አንዳንድ ጊዜ በዚህ ጉዳይ ላይ ቅድስት ቤተክርስቲያናችን ያላት አቋም እንዴት ይገለጣል? ይሄ ትንሽ ሰፋ ያለ ጥያቄ ነው። መጀመሪያ ምን ያህል ሰፊ እንደሆነ ግንዛቤ እንድትይዙ
አቅጣጫ ላስይዛችሁና ከዛ ወደ ጥያቄ እመጣለሁ። ጥንተ አብሶ ከእመቤታችን ጋር ብቻ የሚነገር አይደለም። አጠቃላይ ከሰው ልጆች ጋር የሚነገር እና የሚያከራክር ከእያንዳንዳችን ህይወትም ጋር ተያይዞ የሚያከራክር ጥያቄ ነው ማለት ነው። ለእያንዳንዳችንም ህይወት ለክርስትና ህይወት መሰረታዊ ከሚባሉ አከራካሪ ጥያቄዎች አንዱ ነው ማለት ነው። ስለዚህ ቀደም ብሎ ጥንተ አብሶ ምንድን ነው የሚለውን በጣም ሲምፕል በሆነ መንገድ ማስታወሻችሁን ያዙና ከዛ በኋላ እኔ ሳወራ ምን እያልኩ እንደሆነ እንነጋገራለን ማለት። ጥንተ አብሶ ማለት የመጀመሪያ አንድ ኃጢአት ማለት ነው። ጥንተ አብሶ ብዙ ኃጢአት አይደለም። ይሄን መጀመሪያ መዝግቡ ማለት ነው። ጥንተ አብሶ አንድ ኃጢአት ነው። አንድ ጊዜ የተፈጸመ ኃጢአት ነው። አይደገምም ማለት ነው። ራሱ በሌላ መንገድ ሊደገም ይችላል፣ ግን ጥንትነቱን ይለቃል ከተደገመ። ስለዚህ አንድ ኃጢአት ነው። የመጀመሪያ ኃጢአት ነው። የአንድ ሰው ኃጢአት ነው ጥንተ አብሶ የሚባለው። የማን ኃጢአት ነው? የአዳም። አዳም ስንት ኃጢአት ነው የሰራ? በጣም ብዙ ኃጢአት ሰርቷል አዳም። ግን ብዙ ኃጢአት ቢሰራም ኃጢአቶቹ ሁሉ ጥንተ አብሶ አይደሉም። የአዳም ኃጢአትም አይገልጻቸውም። የአዳም ኃጢአት ብዙ ነው፣ ወይም የአዳም ኃጢአቶች ብዙ ናቸው። ከአዳም ኃጢአቶች ውስጥ የመጀመሪያው ኃጢአት ምን ይባላል? ጥንተ አብሶ ይባላል። ይሄንን በቀላል ትርጉም ያዙት ማለት ነው። ስለዚህ ለአዳም ለራሱ ብዙ ኃጢአቶች አሉ። ከብዙ ኃጢአቶች ውስጥ የመጀመሪያው ኃጢአት ምን ይባላል? ጥንተ አብሶ ይባላል። ወይም ኦሪጂናል ሲን የመጀመሪያው ኃጢአት ተብሎ ተመዝግቦ ይያዛል ማለት ነው። ይሄንን ይተላለፋል አይተላለፍም የሚል ሁለተኛ ስቴፕ ምን ይዞ ነው? ይሄ ኃጢአት ይተላለፋል አይተላለፍም ለሚለው ሁለት እንትኖች አሉ፣ መልሶች ማለት ነው። አንዳንዶች ይተላለፋል ወይም ይወረሳል ብለው በውርስ ሰዎች ሳይሰሩት ገንዘብ ሊያደርጉት ይችላሉ፣ ሳይሰሩት ሊጠየቁበት ይችላሉ የሚል አቋም ይወሰዳሉ። ይሄንን በቀላሉ ነው አውግስቲንን ማስታወስ ትችላላችሁ። አውግስቲኖስ የተባለው የላቲን ፋዘር ነው። እሱ ሂስትሪው ትንሽ ለየት ያለ ስለሆነ አንደኛ ዌስተርን ነው ባክግራውንዱ፣ የላቲን ቤተክርስቲያን አባት ነው። በእኛ ቤተክርስቲያን እንግዲህ ለጥንቃቄ እንዲመቻችሁ አንድም መጽሐፍ አንድም አረፍተ ነገር ከአውግስቲን የተተረጎመ እኔ አላውቅም አትሊስት ማለት ነው። ለምን እንደሆነ ሌላ ጥናት ነው። ግን ጥንተ አብሶ ላይ በጣም ከፍተኛ የሚባል ኢንፍሉዌንስ ያለው ሰው የመጀመሪያው ሰው ነው። ይሄንን ወደ ከፍተኛ የቤተክርስቲያን ዲስከሽን ውስጥ ያስገባው እሱ ነው። በሌላ በኩል ደግሞ አይወረስም የሚል ሌላ በኩል አቋም አለ። አይወረስም የሚለው ክርክር ተነስቶበት በተለይ በኤፌሶን ጉባኤ ቤላጌስ የተባለ ሰው የአዳም ኃጢአት ማንንም አልጎዳም፣ ሰዎች ያለ ክርስቶስም ከአዳም ኃጢአት ሊድኑ ይችሉ ነበረ፣ ክርስቶስ የግድ አስፈላጊ አይደለም ለሰዎች ሁሉ የሚል ትምህርት አስተምሮ ነገሩን አወሳስቦት በኤፌሶን ጉባኤ የቤላጌስን ትምህርት ተወግዟል። ስለዚህ ሁለቱ ኮምፕሌክስ የሆኑ ትምህርቶች አብረው ነው የሚሄዱ፣ የቤላጌስና የአውግስቲን። እሱ ሁለተኛ ባክግራውንድ የሚሆናቸው ለፈርዘር ጥናት ለተለያዩ ነገሮች እንዲሆናቸው ነው። ከዛ በኋላ እመቤታችን ላይ ይሄንን እያንከባለሉ አመጡት ማለት ነው። ወደ እመቤታችን እንዲመጣ ያው ትምህርቱ ስላለ ቤተክርስቲያን ውስጥ ካለ ውይይት መከራከሪያ ከሆነ ምንድነው የሚመጣው? ማናችንም እንወርሳለን፣ ሁላችንም እንወርሳለን ኃጢአትን ብሎ አቋም የሚወስድ ሰው ሄዶ ማን ጋር መድረሱ አይቀርም? እመቤታችን ጋር መድረሱ አይቀርም። እመቤታችን ጋር ብቻ አይደለም፣ ያው ለዲስከሽናችን አይመች ይሆናል እንጂ ጌታም ጋር የደረሱ አሉ። ያው ራሱስ እመቤታችን ጥንተ አብሶ ካለባት የእሷ ልጅስ ራሱ ጌታችንስ የሚል ጥያቄ ሁሉ ተነስቷል። እንደዚህ አይነት ጥያቄዎች ዛሬም ድረስ ይነሳሉ ማለት ነው። ስለዚህ የት ነው የሚቆመው? ሄዶ ጌታ ጋር ሲደርስ ነው የሚቆመው፣ መቋሚያ የለውም። ግን እመቤታችን ጋር የተወሰደው ምንድን ነው፣ ቤተክርስቲያን የምታስተምረው ነገር ምንድን ነው የሚለውን ይሄን ባክግራውንድ ከያዛችሁ ጥንተ አብሶ መጀመሪያ ይወረሳል አይወረስም ሲባል በኦርቶዶክሳውያን ትምህርት ጥንተ አብሶ ወይም የመጀመሪያው የአዳም ኃጢአት ይወረሳል አይወረስም የሚለው አከራካሪ ቢሆንም በኦርቶዶክሳውያን መምህራን ጥንተ አብሶ የአዳም ኃጢአት ማንኛውም ሰው ሊወርሰው አይችልም የሚል አቋም አለ፣ ትምህርት አለ። ማንኛውም ሰው አንድ ሰው አላልኳቸው፣ ማንኛውም ሰው ኃጢአትን አይወርሰው። ምን ነው ሊሆን የሚችለው? በኃጢአት ግን ምን ይደረጋል? ይጎዳል። ስለዚህ ኃጢአትን ኮዙን ማለት ኮዝ ነው ኃጢአት አይወርስም፣ ኮንሲኩዌንሱን ግን ሊወርስ ይችላል። ስለዚህ የሚወረሰው ሁላችን ጋር የሚደርሰው የኃጢአቱ ውጤት ነው የሚል ትምህርት ቋሚ የሆነ ትምህርት አለ። ከዛ እመቤታችን ጋር ስንመጣ ግን ይሄን መጽሐፉም ራሱ ይኖራችሁ ሰጀስት ማድረጋችሁ መጽሐፉን ጭምር ነው። በ1988 ዓ.ም በብዙ የሊቃውንት የቤተክርስቲያን አባቶች በጣም ብዙ መምህራን አሉ። አሁን ዝርዝራቸው መጥራት የማያስፈልግ ብዙ ጳጳሳት አሉ። በጉባኤ ተጠምዶ ከዛ በሲኖዶስ ቀርቦ በሲኖዶስ የተወሰነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ ትምህርትና እምነት ስርዓተ አምልኮትና የውጭ ግንኙነት የሚል መጽሐፍ አለ። በእንግሊዝኛ በአማርኛ ነው። 3 ክፍል ነው ያለው። እምነት የሚል ክፍል አለው፣ ፌዝ፣
ስርዓት አምልኮት የሚል አለ። ኦርደር ኦፍ ወርሺፕ የሚለውን ስርዓት አምልኮትን የሚዘረዝር ከዛ የውጭ ግንኙነትን ደግሞ አቋሙንም ታሪኩንም ያለን ቤተክርስቲያን ያላትን አቋምም በውጭ ግንኙነት ከማን ጋር ነው የተገናኘች ያለችው እና ምን ደረጃ ላይ ነው ያለ ታሪኩ ምን ይመስላል የሚለውን የሚታረቅ ነው። ይሄ ኢኩሜኒካል ሪሌሽንስ የሚባለው ማለት ነው። በዛ መጽሐፍ ላይ ነገረ ማርያም አለ። እምነት በሚለው ክፍል ውስጥ ነገረ ማርያም አለ። እዛ ነገረ ማርያም ውስጥ በጣም ግልጽ በሆነ መንገድ ለሌላ ጊዜ እመቤታችን ተንታብሶ አለባት የለባትም ሊቃውንቱ ጉባኤ ያጥናልን ይወስንልን መምህራን አስተያየት ስጧት ብሎ ኦልሬዲ ውሳኔ ተወስኗል። ትምህርት አለ። ምንድነው የሚለው? እመቤታችን ቅድስት ድንግል ማርያም ከአዳም ኃጢአት ነፃ ናት። በእንግሊዝኛ she is free from the original sin ከፈለጋችሁት እንግሊዝኛውን ጭምር ማለት ነው። ከአዳም ኃጢአት ከውርስ ኃጢአት ከጥንታብሶ ምን ናት? ነፃ ናት። መርገመ ስጋ መርገመ ነፍስ የሌለባት ናት። መርገመ ስጋ ማለት በስጋዋ፣ መርገመ ነፍስ ማለት በነፍሷ መርገም የለባትም፣ ንጽሕት ናት የሚል ግልጽ የሆነ ትምህርት አለ። ያንን አሁን መምህራኖቻችን ስንጠየቅ እኛም ሰባኪዎችም መስበክ አስተማሪዎችም የማስተማር እንጂ የማስወሰንም መብት የለም። ኦልሬዲ ተጽፏል፣ ተወስኗል በዚህ ነው ውስጥ ማለት ነው። በሊቃውንቱ ጉባኤ ታይቶ ተጠንቶ ይሄ ነው እምነታችን፣ ይሄ ነው ትምህርታችን ተብሏል። ስለዚህ እንደዚህ አይነት ነገሮችን ለመረጃ የሌላችሁ ውሰዱ። ያላችሁ መረጃው ደግሞ መጽሐፉን ይዛችሁ 2009 ዓ.ም በድጋሚ ታትሟል መጽሐፉ። በጣም ሶፍት ኮፒ ማለት ዲስትሪቢዩት ይደረጋል በጣም በብዙ ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ነው የሚል ከፈለጋችሁ በእንግሊዝኛም ጭምር ስላለው ለእንግሊዝኛ ተናጋሪዎችም ሀሳብ ለመስጠት ይጠቅማቸዋል። እርሱን ያዙ ማለት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷ ትምህርቷ ምንድን ነው? እመቤታችን ተንታብሶ አለባት የለባትም ለሚለው ሲባል የአዳም ኃጢአት በሉት ተንታብሶ በሉት የቀደመ ኃጢአት በሉት የመጀመሪያ ኃጢአት በሉት የውርስ ኃጢአት በሉት የፈለጋችሁን ስም ስጡት፣ እመቤታችን ነፃ ናት። ከውርስ ኃጢአት ብቻ አይደለም ከገቢር ኃጢአትም ነፃ ናት። የገቢር ማለት ራሷ ኃጢአት አላደረገችም ኃጢአትም አልወረሰችም፣ ንጽሕት ናት የሚል ግልጽ የሆነ ትምህርት ነው ያለው ማለት ነው። እና ይሄንን የምትሰሙ ያው ግልጽ በሆነ መንገድ ያዙ። መጽሐፉ ይኖራችሁ ስታስተምሩም ስትሰብኩም ይሄንን ግልጽ አድርጋችሁ አስተምሩ። መረዳት ካልሆነ በቀር ማብራራት ካልሆነ በቀር ምንም ግልጽ ያልሆነ ነገር እንዳለ አላስብም። ግን ማብራራት መቻል አለብን፣ ማስረጽ መቻል አለብን ይሄን ማለት ነው። እና ሐሳቡ ይሄ ነው። ግልጽ ከሆነ ይበቃዋል። ከዚህ በላይ ምን የለብንም ማለት ነው። እሺ መምህራችን በድጋሚ አመሰግናለሁ። ጥሩ የሆነ ሀሳብና መረጃ ስለሰጡን ወደ ቀጣዩ ጥያቄ ሳልፍ እንግዲህ ከዚሁ ከውርስ ኃጢአት ጋር በተያያዘ አንሥኦ ሥጋሃና እንደዚሁ ደግሞ አቀባን ከርሰማ የሚሉ ጠበቃትና አነጻት የሚሉ ሀሳቦች አንድ ናቸው ወይስ ይለያያሉ የሚል ሀሳብ ስለሚነሳ እዚህም ጉዳይ ላይ ማብራሪያ ቢሰጡበት ለማለት ነው። ይሄም ጥሩ ጥያቄ ነው። ያው ከጥንታብሶ አለባት የለባትም ከሚለው ጋር ቀጥታ መያዝ አይጠበቅበትም። ቀጥታ ግን ንክኪ ስላለው አብረን አያይዞ መምጣቱ ጥያቄው ጥሩ ነው። አቀባ ማለት ጠበቃት ማለት ነው። አንጽሐ ማለት ደግሞ አነጻት ማለት ነው። ስለዚህ አነጻትና ጠበቃት ልዩነታቸው ምንድን ነው? ምን ያገናኛቸዋል? ምን ያለያያቸዋል? የሚለውን በተመለከተ ሀሳቦችን ግልጽ ናቸው እና አንጽሐና አቀባ ሁለቱ የግዕዝ ቃላት ናቸው። አንጽሐ ማለት ቀጥታ አነጻት ማለት ነው። አቀባ ማለት ደግሞ ጠበቃት ማለት ነው። ልዩነትም አንድነትም ያላቸው ናቸው። እንደተረዳናቸው እንደተረጎምናቸው የሚገናኙበት ቦታ አላቸው፣ የሚለያዩበት ቦታ አላቸው። ግን አጠቃላይ አንጽሐና አቀባ ምንድናቸው ለሚለው ወይም አነጻትና ጠበቃት ምንድናቸው ለሚለው በእመቤታችን በቅድስት ድንግል ማርያም ላይ ጥንታብሶ አለ የለም፣ ኃጢአት አለባት የለባትም ለሚለው ጥያቄ የተያዙትን አቋሞች ሁለት ክፍል የሚያደርጉ ግሩፖች ናቸው። ሁለት ግሩፕ ናቸው። አንደኛው አንጽሐ በአብዛኛው የሚወደው ምኑን ነው? የትኛውን ነው አነጻት የሚለው? ነበረባት አነጻት የሚለውን ይወስዳል። አቀባ ደግሞ ከመጀመሪያውም ጀምሮ እንዳይኖርባት ጠበቃት የሚለውን አቋም ይይዛል ማለት ነው። ግን አንጽሐ በጣም ስንተረጉመው በደንብ ስንረዳው ንባብ ስላለ ማለት ነው። አንጽሐ ለምሳሌ አንጽሖ ሥጋሃ ሀደረ ላዕሌሃ የሚል ንባብ አለ። ሥጋዋን አንጽቶ ቀድሶ አደረባት ወይም ከእርሷ ሰው ሆነ የሚል ስላለ እርሱ ምን ማለት ነው የሚለውን ስተረጉመ አቀባ ድረስ ይመጣል። ራሱ አቀባ የአቀባን ትርጉም ይይዛል ራሱ አንጽሐ ማለት ነው። እና ሐሳቡን ግልጽ ላድርግ። እንደዚህ ንባብ ሲመጣ አንጽሐ የሚል ንባብ ሲመጣ
ቀጥታ መምህራን ምንድነው ብለው የሚተረጉሙት? አነጻት ብለው ይተረጉሙና አንጽሐ ወይም አነጻት ማለትም ኖሮባት አነጻት ማለት አይደለም፣ ጥንቱንም እንዳይኖርባት አደረጋት ማለት ነው ይላል። አሁን እንዳይኖርባት አደረጋት ማለት ነው ከተባለ የአንጽሐ ትርጉም የት ድረስ ይመጣል ማለት ነው? አቀባ ድረስ ይመጣል። ለዛ ማስረጃ ምን ያራመጣሉ? መንፈስ ቅዱስ አቀባም ከርሰማ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት የሚለውን የቅዱስ ሳዊሮስን ትምህርት ያመጣሉ ማለት ነው። ስለዚህ አቀባ ግልጽ በሆነ መንገድ ከእናቷ ማኅፀን ጀምሮ እንዳይኖርባት ስትጸነስ ጀምሮ ኃጢአት እንዳይኖርባት በገቢርም በውርስም ኃጢአት እንዳይኖርባት ከለከላት፣ ጠበቃት ማለት ነው። ስትጸነስ ጀምሮ ንጽሕት ናት የሚለውን ይይዛል። ከዛ በኋላ ምንም ክርክር አይመጣም። አቀባ ጥሩነቱ ምንድነው? ግልጽ የሆነ በእናቷ ማኅፀን ጀምሮ ንጽሕት ናት፣ ስትጸነስ ጀምሮ ንጽሕት ናት ካለ በገቢርም በውርስም ኃጢአት የለባትም። ኃጢአትን በነገራችን ላይ ኃጢአትን ካልወረሰች ወይም መርገምን ካልወረሰች መርገመ ሥጋ መርገመ ነፍስ የሚባለው ነገር የለባትም ካል ሲጀመር በገቢርም እዛ ውስጥ መግባት አትችልም ማለት ነው። ድንግል በሊናት ለምሳሌ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና እነዚህን ቃላት ታውቋቸዋላችሁ። በጣም ነባር የሚባሉ የሰንበት ተማሪዎችን አያለው። እዚህ ግን አዳዲስ ተማሪዎች ስለምትኖሩ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የሚባሉ ቃላት አሉ። ንጽሐ ሥጋ የሚባለው ከአስሩ ማዕርጋት ሶስቱን የሚያካትት ነው። ንጽሐ ሥጋ ዝም ብሎ የሥጋ ንጽህና ማለት አይደለም። በነገራችን ላይ ሥጋ ንጹህ መሆኑ ማለት አይደለም። መንፈሳዊ የእድገት እርከን ነው። መንፈሳዊ እድገትን የምንለካበት ነው። አንዱ ሥጋችንን መቆጣጠር የምንችልባቸው መንገዶች የሚነግራ ማለት ነው። ንጽሐ ልቡና እና ንጽሐ ነፍስና ንጽሐ ልቡና የሚባሉ ሶስት አሉ። እመቤታችን ቅድስት ድንግል ማርያም በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና፣ በድንጋሌ ሥጋ፣ በድንጋሌ ነፍስ ወይም በድንጋሌ ሕሊና በሐሳቧም ድንግል እንደገና ደግሞ በሥጋዋም ድንግል ናት እንላለን። ይሄ አቀባን የሚመለከት ነው። አንጽሐ ሲመጡ ግን አንጽሐን የሚደግፉ ሰዎች አልፎ አልፎ አሉ። ቁጥራቸው ጥቂት የሚባል ነው። በቁጥር ደረጃ አብዛኛው መምህራን የአቀባ ትምህርት አቋም ደጋፊዎች ናቸው። ማለት የአቀባን ትምህርት ነው በደንብ የሚያሰርጹ ማለት ነው። ግን ንባብ ስላለ አንደኛ ንባብ አለ፣ ሁለተኛ ደግሞ እንደዚህ ተብሎ መተርጎም አለበት በሚል አንጽሐን በሌላ መንገድ ለመተርጎም ለመረዳት የሚፈልጉ አሉ። ምናልባት ለመረጃ ለወደፊትም በደንብ ስታጠኑ ስታነቡ በደንብ እንትን እንዲያደርግላችሁ እንዲጣራላችሁ አንጽሐ ካል አነጻት ካል መቼ ነው ለሚለው ጥያቄ አንድ መልስ የለም። አቀባ ካል አንድ ነው። የአቀባ መልስ አንድ ነው። በእናቷ ማኅፀን ጀምሮ እንዳይኖርባት አደረጋት፣ ጠበቃት ማለት ነው። የአንጽሐ መልስ ግን አንድ አይደለም። አንዱ ስትጸነስ አነጻት፣ በእናቷ ማኅፀን አነጻት ይላል። አንዱ ደግሞ ስትጸንስ ጌታን በተጸነሰች ጊዜ መንፈስ ቅዱስ ጌታ ሰው ሆኖ ቃል ሥጋ ከመሆኑ በፊት እመቤታችን ቅድስት ድንግል ማርያም አንጽቶ ሥጋዋን አንጽቶ ቀድሶ ተዋሃደ የሚለው ሁለት ናቸው እነዚህ ላይ ማለት ነው። ስለዚህ አንጽሐን በእናቷ ማኅፀን አነጻት ካል ከአቀባ ጋር አንድ ነው ትርጉሙ። ስለዚህ ማከራከር አያስፈልግም። ልክ ስታወሯቸው አንጽሐ ስትል ምን ማለትህ ነው ብላችሁ ጠይቋቸው። መቼ ነው ብላችሁ ጠይቋቸው በቀላሉ። አይ አንጽሐ ማለቴማ በእናቷ ማኅፀን ጀምሮ እንዳይኖራት አነጻት ማለት ነው። ስትጸነስ ጀምሮ ንጽሕት ናት ማለት ነው። እሱን ነው ስትፈጠር ጀምሮ ንጽሕት አድርጎ መፍጠሩን ነው የሚናገር ካላችሁ በቃ አቀባ ጋር አንድ ስለሆነ ችግር የለውም በሉ። የአቀባን ትርጉም ይይዝልናል። ግን እስክትጸንስ ድረስ ኃጢአት ነበረባት። የውርስም ሆነ የገቢር እስክትጸንስ ድረስ ኃጢአት ነበረባት። በምትጸንስበት ጊዜ ግን ከመጽነሷ በፊት እርሷን አነጻት የሚል ከሆነ ግን ችግሩ እዚህ ጋር ነው የሚመጣው። ውይይቱ እዚህ ጋር ነው የሚመጣው። ምን ማለት ነው? ይሄ የቤተክርስቲያን ትምህርት ነው ወይ? ማን ነው እንደዚህ የሚያስተምር የሚለው ጥያቄ ያስፈልገዋል ማለት ነው። ስለዚህ እነዚህ ሁለቱ አንድ የሚሆኑበትን መንገድ ግልጽ ነው፣ አሳይቻቸዋለሁ። አንጽሐን ከእናቷ ማኅፀን ጀምሮ ንጽሕት አድርጎ ፈጠራት ማለት ከሆነ ምን ሆነ ማለት ነው? አቀባን ይይዛል። አንጽሐ ማለት ስትጸነስ ከመንፈስ ቅዱስ በእሷ ራሷ ስትጸነስ በመንፈስ ቅዱስ አልተጠበቀችም። ነገር ግን ስትጸንስ አነጻት ማለት ከሆነ ግን የአቀባን ትርጉም አይይዝም። ስለዚህ ጥርት አድርገን ለይተን መረዳት አለብን ማለት ነው። እነዚህ ዝርዝር ትምህርቶች ይፈልጋሉ። ያው እኔ እስከማውቀው ድረስ ቂርቆስ ጠንካራ ሰንበት ትምህርት ቤት ነው። ብዙ መምህራን ያስተማሩበት ነው። በደንብ መማር አለባቸው። አብዛኛው ሰው ደግሞ ወጣት ስለሆነ እኔ ወጣት ሳይ ጨክኜ ነው የምናገር ማለት ነው። ጨክኜ ማለት ያው እንደ ሽማግሌ ልፈራቸው አልችልም፣ ልፈራላቸው አልችልም፣ ላከብራቸውም አልችልም። ምክንያቱም ብዙ ነገር ይጠብቃቸዋል። ነገ ተነገ ወዲያ በጣም ብዙ ዋጋ የሚያስከፍል ነገር እየመጣ ስለሆነ
ሚዲያው ብዙ ነገር እየሰራ ነው። መጻሕፍት ብዙ ነገር እየሰራ ነው። መናፍቃን ብዙ ነገር እየሰሩ ነው። ከዚህ አንፃር ስንፍና የሚለው ነገር መወገድ አለበት። ጨርሶ ከወጣት የክርስቲያን አገልጋዮች ስንፍና መወገድ አለበት። እንቅልፍ ማጣት መምጣት አለበት። በጣም ገድል መሆን አለበት። ከፈለጋችሁ ቃሉ እኔ አጽንኦት ስሰጥ እንደዚህ ነው። ገድል መሆን አለበት። የወጣቶች የዘመን ወጣቶች ገድል ማለት ሃይማኖታቸውን ጠንቅቆ ማወቅ ነው። በዛ እንቅልፍ አጥቶ ማንበብ፣ መምህራንን መጠየቅ፣ መመራመር፣ ከዛ መዘጋጀት ነው። እሱን ካደረጋችሁ ለክፉ ቀን እግዚአብሔር አዘጋጅቷችኋል ማለት ነው። ዝርዝር ትምህርት ሲመጣ ምናልባት እግዚአብሔር ከፈቀደልኝ እኔም መሳተፍ እችላለሁ። ግን ሌላ ጊዜ እንነጋገርበታለን። ጥርት ባለ መንገድ ግን እየተናገሩ ይመስለኛል። ቀለል ባለ መንገድ ማለት ነው። እሺ መምህራችን በድጋሚ ቃለ ሕይወት ያሰማልን። እንግዲህ እስካሁን ሰዓት ድረስ በቤታችን ቅድስት ድንግል ማርያምን ይሄ አዳማዊ ኃጢአት አግኝቷታል ወይስ አላገኛትም በሚሉት ጉዳዮች ላይ ነው እንግዲህ እየተነጋገርን የነበረውና እንደው ግን በቤታችን ቅድስት ድንግል ማርያም አዳማዊ ኃጢአት አለባት ብንል በነገረ ክርስቶስ ላይ በእርግጠኛነት ተፋልሶ ሊያመጣ እንደሚችል ይታሰባል እና ምን አይነት ተፋልሶ ሊያመጣ ይችላል? ነገረ ክርስቶስ ላይ የሚያመጣው አንድ ነገር ነው። ያ ነገር ግን ውጤቱ ብዙ ነው። ሁሉንም ነገር የሚያፈርስ ነው ማለት ነው። አንድ ነገር ያ ነገር ምንድነው? እመቤታችን ቅድስት ድንግል ማርያም ንጽሕት አይደለችም ካል ጌታችን መድኃኒታችን ኢየሱስ ክርስቶስ ከማን ነው ስጋን የወሰደው? ከማን ነው የሰውን ባህሪ የተካፈለው? ከድንግል ማርያም ነው። ከስጋዋ ስጋ ከነፍሷ ነፍስን ነው ነስቶ የወሰደ ማለት ነው። ስለዚህ ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሲወስድ እርሱም ኃጢአት አለበት በደል አለበት የሚል ትርጉም ይይዝብናል። ከአዳም በደል ከአዳም ኃጢአት ከአዳም ውድቀት ነፃ አይደለም የሚል ትርጉም ይይዝብናል። ስለዚህ ከነገረ ክርስቶስ ጋር የእሷ ንጽሕና የእሷ በመንፈስ ቅዱስ መጠበቅ የእርሷ ድንግልና ሁሉም ሄዶ ትምህርቱ ምንድነው? ውጤቱ ምንድነው? ነገረ ክርስቶስ ለመጠበቅ ነው፣ ለማስተማር ነው። ትክክለኛ የሆነ ነገረ ክርስቶስ ትምህርት እንዲመጣ እንጂ ሌላ ነገር አይደለም። ከክርስቶስ ጋር ባትገናኝ ወይም ክርስቶስን ባትወልድ እንደምትሆነው አሁን ሌላ የለንም። እመቤታችን ሌላ ሆና አላገኘናትም፣ አላየናትም። ሌላ ሴት ሆና ወይም ሌላ ቅድስት ሆና ስሟን አንጠራው። ግን ሌሎቹን ሴቶች እንደምናከብራቸው ልናከብራት እንችል ነበር። ደናግል ከሆኑ ደናግልን የምናከብራቸው ብዙ ደናግል አሉ ማለት ደናግል ድንግል ናት ብለን እናከብራት ነበር። ምናልባት ወይ የንጉስ ወይ የጳጳስ ወይ የሐዋርያ ወይ የነቢይ እናት ብትሆን እንደዛው እናከብራት ነበር። በትርጓሜያችን እንደዚህ ነው ያለ በትውፊታችን። እመቤታችን ቅድስት ድንግል ማርያምን የምናከብራት ጻድቃንን፣ ሰማዕታትን፣ ነቢያትን፣ ሐዋርያትን ወለዱልን ብለን እንደምናከብራቸው ሴቶች አይደለም። የእመቤታችን የቅድስት ድንግል ማርያም ክብር የተያያዘው ከማን ጋር ነው? ከጌታ ክብር ጋር ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ሲነሳ የእሷን ንጽሕት ሰውነት ወይም ንጽሕት ባህሪ የእሷን ንጹሕ ባህሪ ከፍሎ ተዋሃደ ማለት ስለሆነ ይሄ ከነገረ ክርስቶስ ጋር የሚያገናኘው ነገር ይመጣል። ኃጢአት አለበት መርገም አለበት እንዳንል የምንከላከለው በምንድን ነው ማለት ነው? እመቤታችን ቅድስት ድንግል ማርያም ንጽሕት ናት። ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ወሰደ። ስለዚህ እሱ ንጹሕ ነው የሚለውን ነገር ምን ይዘው በዚህ ስለሆነ ይሄንን በደንብ አስምረን በደንብ አስተካክለን መያዝ አለብን ማለት ነው። ሐሳቡ በጣም ጠንካራ ክርክር የሚያስነሳውን በነገራችን ላይ ከዚህ አንፃር ነው። ዝም ብሎ ከክርስቶስ ጋር የማይገናኝ ሩቅ ያለ ትምህርት ስለሆነ አይደለም። ከመዳናችን ጋር ከክርስቶስ ጋር ከሰው መሆኑ ጋር የተገናኘ ትምህርት ስለሆነ የክርስቶስን ትምህርት ባነሳን ቁጥር የእመቤታችን ስም መነሳቱ፣ የክርስቶስን ቅድስና ንጽሕና ባነሳን ቁጥር የእመቤታችን ቅድስና ንጽሕና መነሳቱ ስለማይቀር ማለት ነው። ስለዚህ ይሄ ነገር የሚገናኝ ነገር ስለሆነ በዚህ መንገድ መረዳት አለብን የሚለው ነው። እሺ እናመሰግናለን። እንግዲህ ርዕሰ ጉዳዩ እጅግ በጣም ሰፊ እንደሆነ እናውቃለን እና ያው ሰብሰብ ማድረግ ስላለብን እንጂ በስፋት ብንናገርበት ብናስተምርበት ብዙ ጊዜ የሚፈልግ እንደሆነ ይታወቃል እና እንደው ለዛሬ እንደ መጠቅለያ እናድርገውና በዚህ በጥንተ አብሶ ወይም ደግሞ የውርስ ኃጢአት በሚባለው ጉዳይ ላይ በቤታችን ቅድስት ድንግል ማርያም ጥንተ አብሶ ወይም የውርስ ኃጢአት አለባት ብለው የሚሉ መናፍቃን ከሚያነሷቸው መረጃ አድርገው ከሚጠቅሷቸው ነገሮች መካከል አንዱ ጸሎተ ማርያም ላይ ያለው
አምላኬ መድኃኒቴ የሚለውን ሀሳብ ነውና ይሄ አምላኬ መድኃኒቴ የሚለውን ቃል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት መምህራን በቤተክርስቲያኗ ትምህርት እንዴት ይታያል? ጥሩ ጥያቄ ነው። ከዚሁ የተያያዙ ናቸው ሁሉም ጥያቄዎች፣ ግን ቀለል ባለ መንገድ ነገሮችን እንረዳ። አምላኬ ማለት ምን ማለት ነው? በቀላሉ መድኃኒቴ ማለትም እሱን እንተረጉማለን። አምላኬ ማለት ፈጣሪዬ ማለት ነው፣ የፈጠረኝ የማመልከውም ማለት ነው። ስለዚህ እሱ ላይ ጥያቄ እንደሚነሳ አላውቅም። እዚህ ላይ ያለው ሰው ካለ ያው እሱን እንሰማ እንችላለን። መድኃኒቴ የሚለውን ቃል ለምንድን ነው የምንከራከርበት ሲባል ያው ይሄ ከአሁን በፊት በሶስቱ ጥያቄዎች ያየነው ጥንተ አብሶ አለባት የለባትም የሚለው ክርክር ስላለ ነው። ግን ጥንተ አብሶ የለባትም ብለን አምነን ይሄንን ነገር እንዴት መረዳት እንችላለን ነው ሐሳቡ። ስለዚህ ቀላል መንገድ ልንገራችሁ፣ በቀላል መንገድ ማለት እንደዚህ አይነት ነገሮች ለመረዳት እመቤታችን ቅድስት ድንግል ማርያምን ከእናቷ ማኅፀን ጀምሮ የጠበቃት ማን ነው? ከምንድን ነው የጠበቃት? ከኃጢአት። እሱ ማዳን አይደለም? ማዳን ነው አይደለም? ስለዚህ ባይጠብቃት ኑሮ ምን ሆና ነበር ማለት ነው? ይተላለፍ ነበር፣ ተጠያቂ ትሆን ነበር ማለት ነው። ይሄ የመጀመሪያው መረዳት ያለበት። ስለዚህ የጠበቃት ራሱ ጠበቃት ማለት አዳናት ማለት ነው። ከለከላት ማለት አዳናት ማለት ነው። መድኃኒቷ ነው ማለት ነው። ለምን? ከኃጢአት የጠበቃት እሱ ስለሆነ ማለት ነው። ሲጀመር ንጽሕት አድርጎ የፈጠራት እሱ ስለሆነ ማለት ነው። ስለዚህ መድኃኒትነትን ዛሬ ያዳነኝ እንደማለት ብቻ መረዳት የለብንም። አንዱ መሰረታዊ ትርጉም ይሄ ነው። ሁለተኛ እመቤታችን ቅድስት ድንግል ማርያም ሰው ናት፣ የዘላለም ሕይወት ያስፈልጋታል። ይሄ እናውቃለን። የዘላለም ሕይወት ያስፈልጋታል። የዘላለም ሕይወት መስጠት ማለት ምን ማለት ነው? ምን ማለት እኛን አዳነን ማለት ምን አደረገልን ማለት ነው? የዘላለም ሕይወት ሰጠን ማለት ነው አይደል? አንዱ ትርጉም። አንዱ ከኃጢአት ባርነት ነፃ ወጣን ማለት ነው። ነበረብን ችግር ማለት ነው። ሁለተኛው ደግሞ የኃጢአት ከዘላለም ሕይወት ለይቶን ነበር። ስለዚህ የዘላለም ሕይወት ሰጠን ማለት ነው። እመቤታችን ቅድስት ድንግል ማርያም ንጽሕት ሆና ተፈጠረች። ግን ደግሞ ንጽሕት ሆና ብትፈጠር የዘላለም ሕይወት የሚገኘው በማን ሞት ነው? በክርስቶስ ሞት፣ በክርስቶስ ትንሣኤ፣ በክርስቶስ ሰው መሆን ነው። እርሱ ሰው ካልሆነ ከእርሷ ሰው ሆኖ ካልተወለደ የዘላለም ሕይወት ሊገኝ የሚችልበት መንገድ የለም። ስለዚህ እርሷ አዳኝ የምትለው ምንድን ነው ማለት ነው? የዘላለም ሕይወት የምታገኘው በእርሱ ነው ማለት ነው። ሌላው ደግሞ ቃል በቃል እዛው መድኃኒቴ በምትለው መዝሙር ውስጥ ራሱ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል የምትለው ብፅዕት ይሉኛል። ከዛ ቀጥሎ ምን አለ? እስመ ገብረ ሊተ ኃይል አብያተ፣ ታላላቅ ስራን ወይም ታላላቅ ነገሮችን ታላቅ ስራን ኃይል አብያተ የሚለው በግዕዝ ነጠላና በግዕዝ ሕግ ኃይለ ማለት ነጠላ ነው፣ አብያተ ማለት ብዙ ነው እና ታላላቅ ነገሮችን ተብሎ ሊተረጎም ይችላል። እና ታላቅ ነገርን ብላችሁ ተረዱ። ታላቅ ነገርን አድርጎልኛልና በእኔ ታላቅ ነገርን አድርጓልና፣ ወይም ለእኔ ግዙ እስመ ገብረ ሊተ ነው የሚለው ለእኔ ታላቅ ነገር አድርጓልና ነው የሚለው። ወይም በእኔ ታላቅ ነገር አድርጓልና በእኔም ብለን የምንተረጉመው ለሌላው ስለሆነ ማለት ነው። ይሄ ታላቅ ነገር ምንድን ነው? ምንድን ነው? ሰው መሆኑ ሰው መሆኑ ነው። ታላቁ ነገር እርሱ ሰው የመሆኑ ምስጢር ነው። ከእርሷ ሰው የመሆኑ ምስጢር ነው። ከዚህ ጀምሮ መልገዱ በልዩነት በብቸኝነት አገልጋይ እናት የምትባል ማን ብቻ ናት? ከዚህ ምስጢር የተነሳ ማለት ነው። አገልጋይም የሆነች ከዛ ቀጥሎ ደግሞ ምን የሆነች? እናትም የሆነች ድንግልም የሆነች እንደገና ደግሞ ምንም የሆነች እናትም የሆነች ለመውለድ ለማንኛውም ሴት የግዴታ ሩካቤ ያስፈልጋል ማለት ዘራቢሲ ወይም የወንድ ዘር ያስፈልጋል። ይሄ ግድ ነው። አሁን እሷ እናት ለመሆን ግን ከምንድን አለች ማለት ነው። መምህራኖቻችን እንደዛ ነው የሚረዱት። ከዘራቢሲ ጠበቃት ማለት ከወንድ ዘር ጠብቋ፣ ግን እናትነቱን ምን አላለም አልቀረባትም። እናት መሆን ካልቻለች እንደገና ደግሞ ዘራቢሲም አታውቅም። ድንግልናዋም አለ እናትነቱም አለ ማለት ነው። ይሄ ራሱ ልዩ ነገር ነው፣ በራሱ ክብር ነው ማለት ነው። ስለዚህ መዳን አንዱ መክበር ነው፣ አንዱ የዘላለም ሕይወት ማግኘት ነው፣ አንዱ ደግሞ ቀድሞም ኃጢአት እንዳይኖርባት መሆን ነው። መጠበቅ ማለት ነው። መድኃኒትነቱ የመጀመሪያው
ስትጸነስ ጀምሮ መጠበቁ ነው። ስለዚህ ስትጸነስ ጀምሮ ንጽሕት አድርጎ የጠበቃትን ሰዎች ሁሉ በኃጢአት ነው የሚወለዱት። ሰዎች ሁሉ በመርገም ነው የሚወለዱት። ሰዎች ሁሉ ኃጢአት አለባቸው። ነገር ግን እርሷ ከእናቷ ከአባቷ በዘር በሩካቤ ብትወለድም እናት አባት ያላት ቢሆንም ከኃጢአት ጠበቃት። ስለዚህ የጠበቃትን መድኃኒቴ ትለዋለች። መጠበቁ መድኃኒት ስለሆነ ማለት ነው። ሁለተኛ ደግሞ የዘላለም ሕይወት በእሱ መወለድ፣ እሷ እናቱ ሆና ወላዲተ አምላክ ሆና እሱ ደግሞ ከእርሷ ተወልዶ ለእኛም ለሰው ልጆችም ሁሉ ለእርሷም ጭምር ማለት ነው የዘላለም ሕይወትን ሰጣት። ስለዚህ ምኗ ነው? መድኃኒቷ ነው። የዘላለም ሕይወት የሰጣት ማለት ነው። እናት ያደረጋት ብቻ አይደለም። ከዛ ደግሞ ያከበራት፣ ማክበር። ማዳን ማለት ማክበር ነው። በነገራችን ላይ ለምሳሌ በግዕዝ በአማርኛ መጽደቅ ወይም ጀስቲፋይድ መሆን የሚለውን ሰምታችኋል። በእንግሊዝኛ መጽደቅ የሚለውን ቃል የአንድምታ ተርጓሚ መምህራን ምን ብለው ይተረጉሙታል? ጽደቁን ከባሚን። ለምሳሌ የሮሜ መልእክት ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን ነው የሚለው። ግዕዙ ግን ጽደቁን ከባሚን፣ እንግዲህ በእምነት ጽደቁ ነው የሚለው አማርኛው ማነው ግዕዙ ማለት ነው። እና ያንን እንግዲህ በእምነት ክበሩ ይሉታል። አሁን መጽደቅን መዳንን ምን ብለን ነው ማለት ነው የምንረዳው? መክበር ብለን ነው የምንረዳው። ስለዚህ ከፍጥረታት ሁሉ በላይ ከፈጣሪ ደግሞ በታች እናትነትም ድንግልናም ሳይቀር አገልጋይነትም ገረድነትም እንዳለ እናት መሆን ችሎ እንደዚህ አይነት ክብር በሰማይ በምድር የሚነገረው የለም። ለመላእክትም የላቸውም፣ ለመላእክትም የላቸውም። ይቅርታ፣ በሰማይ ብትሄዱ መላእክትም ብትጠይቋቸው እንደዚህ አይነት ክብር የላቸውም። አንዱም የለውም። ከደቂቀ አዳምም ይሄ ክብር የለውም። ይሄ ክብር ራሱ ምንድነው ማለት ነው? ማዳን ነው፣ ከፍ ከፍ ማድረግ ነው ማለት ነው። እና እነዚህ አይነት ነገሮችን ይዘን ነው የምንረዳው እንጂ ኃጢአት ነበረባት አዳናት የሚል ትርጉም ተሰጥቶ አይታወቅም ማለት ነው። ስለዚህ ይሄንን በዚህ መንገድ መያዝ አለብን ማለት ነው። በአገልጋይነቷ፣ በእናትነቷ፣ በድንግልናዋ፣ በእናትነቷ ክብሯ ከፈጣሪ በታች ከፍጡራን ሁሉ በላይ በመከበሯ ክብሯ፣ ከዛ ቀጥሎ ደግሞ የዘላለም ሕይወት በማግኘቷ፣ ከዛ ቀጥሎ ደግሞ ወደፊት ስንሄድ ከኃጢአት በእናት በአባቷ በእናቷ ማህፀን ከእናት ከአባቷ ስትጸነስ ጀምሮ ከኃጢአት በመጠበቁ ይሄ ሁሉ ማዳን ነው። እና መድኃኒቴ ብትለው እርሱ መድኃኒቷ ነው። በእርግጥም እሱ መድኃኒት የማይሆነው ፍጥረት የለም። ለመላእክት መድኃኒት ነው፣ ለሰው ምንድን ነው? መድኃኒት ነው። የፈለገውን ያህል ሰው ጻድቅ ቢሆን እግዚአብሔር ያስፈልገዋል፣ ለእሷም ያስፈልጋታል። አሁን እሷ እናቱ ናት ማለት እሱ ለእሷ አያስፈልጋትም ማለት አይደለም። በነገራችን ላይ ሌላ ገልጠንም እንዳንረዳው ማለት ነው። እናትም ያደረጋት እሱ ነው፣ የመረጣት እሱ ነው። የዘላለም ሕይወት ይዞን የመጣ መጀመሪያም የዘላለም ሕይወት የሰጣት ለማን ነው? ለእናቱ ነው፣ ለራሷ ነው። ስለዚህ ይሄ መታወቅ አለበት እና ከዚህ አንጻር በዚህ መንገድ መረዳት አለብን የሚለውን ነው። እግዚአብሔር ያክብርልኝ በጣም። እሺ፣ እናመሰግናለን መምህራችን። ምናልባት ጥያቄዎቻችንን ጨርሰናል። ይሄ ቀረ የሚሉትና የመጠቅለያ ሀሳብ ካሎት የመጨረሻ እድል ሰጥቶታል። ያው እግዚአብሔር ያክብርልኝ። ያው መጀመሪያ ማመስገን ያለብኝ ጥሩ እንደዚህ አይነት ነገሮች ይሄ ወቅታዊ ነገር ስለሆነ በተለይ በዚህ ወቅት ያው ውይይት እያደረግንበት ስለሆነ በውስጥ መስመር ከብዙ ሰዎች ጋር በዚህ ጉዳይ ላይ እንነጋገራለን። ምክንያቱም ወደ መድረክ ስለመጣ ወደ ሶሻል ሚዲያ ስለመጣ እኔ ደግሞ ሶሻል ሚዲያ ላይ ያው ውይይት ስለማደርግ ይሄ አዲስ አይደለም፣ ውይይት እያደረግንበት ነው። ግን አንዳንዶችን ምን ማድረግ አለባቸው መሰላችሁ? አንዳንዶችን የተወሰኑ የተጠኑ የተጻፉ በግልጽ የታወቁ ትምህርቶችን መለየት ልመዱ መጀመሪያ ማለት ከቻላችሁ። ከዛ በኋላ እነሱን ለማብራራት ካልሆነ በቀር መወሰናችሁ መበየናችሁ። ማብራራት ትችላላችሁ ወይ አንዱ መዝሙር አድርጎ ማምጣት ይችላል፣ አንዱ ስብከት አድርጎ ማምጣት ይችላል፣ አንዱ ግጥም አድርጎ ማምጣት ይችላል፣ አንዱ ኢንተርቪው አድርጎ እንደዚህ ማምጣት ይችላል። ትምህርት ግን የሚበየነው ያው በሲኖዶስ ነው፣ ታውቋል ማለት ነው። ለምሳሌ ይሄ አሁን እመቤታችን ተጣብሶ አለባት የለባትም፣ ምንም ውስብስብ ነገር ውስጥ ሳትገቡ የሚያጠራጥር ነገር ውስጥ ሳትገቡ እመቤታችን ተጣብሶ የለባትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው እመቤታችን ተጣብሶ የለባትም ብላ አለቀ። ዝርዝር ነገር እንነጋገር፣ ይሄንን መዝሙር እናድርገው፣ ግጥም እናድርገው፣ ስብከት እናድርገው፣ ኢንተርቪው እናድርገው ትችላላችሁ። በየትኛውም መንገድ ግን ታስተምሩ መንካታችሁ ነው። እዚህ እናንተ መበየናችሁ። ጥያቄ ካላችሁ መጠየቅ ይቻላል፣ ላይኛውም ቤት ማለት ነው። ግን ወቃ የተወሰነ አንዳንዱን ይሄንን እንትን ያዙ ማለት መስመር ይሄንን ያዝ ነው አንዱ።
ሁለተኛው የኦርቶዶክስ ቤተክርስቲያን ትምህርት አብዛኛው የአይምሮ ትምህርት አይደለም። ማለት የአይምሮ ትምህርት እንዳያሳስነኝ፣ አይምሮአችን ውስጥ የሚታጨቅ እውቀት አይደለም፣ ህይወት ነው። ይሄን አትርሱ። የቤተክርስቲያን ህይወት በማውራት ከመፈጸሙ ይልቅ በመኖር በመሆን። ለምሳሌ ቁርባን ምንድን ነው ብሎ ከማስረዳት አንድ ሰው በቀላሉ ትንሽ ትምህርት ሰጥቶ አሳምኖ ከዛ በኋላ ቆርቦ የሚያገኘውን ሰላም ማሳየት ነው የሚቀርበው። አሁን እንደዚህ ቁጭ ብላችሁ አንድ ላይ በልታችሁ አንድ ላይ ጠጥታችሁ በዚህ አይነት መንፈሳዊ በዚህ አይነት ሰላማዊ ፍቅር የተሞላበት እንቅስቃሴ ውስጥ ሄዳችሁ ያገኛችሁትን ሰላም በሌላ በኩል አስረድቼ ላመጣላችሁ አልችልም። ስለዚህ ለህይወት ቅድሚያ ሰጡ። በሌላ አገላለጽ ለህይወት ቅድሚያ ሰጡ። ለቤተ ክርስቲያናዊ ህይወት ቅድሚያ ሰጡ። ለቁርባናዊ ህይወት ቅድሚያ ሰጡ። ለመንፈሳዊ ህይወት ቅድሚያ ሰጡ። ታድጋላችሁ። ችግር የለውም። ያልገባችሁ ነገርም ካለ ተረጋጉ። ምንም ይመጣ ነገር የለም። ተረጋጉ። ቤተክርስቲያን ለሁሉም ነገር መልስ አላት። ጊዜ ሰጡት። ተማሩ፣ ጠብቁ። እግዚአብሔር በጊዜው ወይ በእድሜያችሁ ምክንያት ብስለት ሰጥቶ ወይ በትምህርት ምክንያት እድገት ሰጥቶ እውቀት ሰጥቶ ወይ ደግሞ በሌላ ባልገባችሁ መንገድ ቤተክርስቲያን ውስጥ ቁርባን በመቀበል ሊሆን ይችላል፣ በማገልገል ሊሆን ይችላል፣ በመዘመር ሊሆን ይችላል፣ በመቀደስ ሊሆን ይችላል። የሆነ አገልግሎት ስትሰጡ ባርኮ ነገራችሁን ያስተካክልላችኋል። ጥያቄ ካለ ማለት ነው። ጥያቄ ይጥፋ እንለው። ስለዚህ ከእውቀት ከአይምሮ ይልቅ ለህይወት ቅድሚያ ሰጡ። ለእምነት ለፍቅር ቅድሚያ ሰጡ። ለመንፈሳዊ ህይወት ለቤተክርስቲያን ህይወት ቅድሚያ ሰጡ። እውቀት አያስፈልግም እያልኩ አይደለም፣ እየናኩም አይደለም። ግን ቅድሚያ የሚሰጠውን ነገር ቅድሚያ እንስጥ። ፍቅርን ቅድሚያ እንስጠው፣ ህይወትን ቅድሚያ እንስጠው፣ መንፈሳዊ ቤተክርስቲያን ህይወትን ቅድሚያ እንስጠውና እናገልግል። እግዚአብሔር ደግሞ ይጠብቃል ብቻ ሳይሆን ያስተምራል፣ ይመክራል፣ ይለውጣል፣ መንገዶችን ያስተካክላል። ሌላ ጊዜ ደግሞ ጸልዩ በደንብ። ማለት አንዳንድ ነገሮች ጊዜ ካልሰጠናቸው ካላነበብ በጣም ሊያስቸግሩን ስለሚችሉ ልባችን አይረጋጋም። ማለት መቆም አንችልም። የሆነ ነገር ካልተመለሰልን የሆነ ጥያቄ ተነስቶ ልባችን መቆም አይችልም። እንባክናለን። እንደዛ ነገር እንዳይመጣባችሁ ወይ አንቡ፣ ወይ ተማሩ፣ ወይ ጸልዩ እና አርፋችሁ ተቀመጡ ማለት ነው። ሁለቱንም ካላደረጋችሁ ግን አደጋ ይመጣባችኋል። ከመምህራን መጠየቅ ካልቻላችሁ፣ መጽሐፍ ማንበብ ካልቻላችሁ፣ መጸለይም ካልቻላችሁ አደጋ ላይ ይመጣባችሁ። ሰይጣን ሊሆን ይችላል ያንን ነገር የሚያመጣው ማለት ነው። ስለዚህ እንደዚህ አይነት ነገሮችን ነው እኔ በህይወቴ ብዙ ማወራችሁ ይችላል፣ ብዙ ልነግራችሁ ይችላል፣ ብዙ ነገሮችን ግን እግዚአብሔር ይጠብቃል። ማን ይጠብቃል? እግዚአብሔር ይጠብቃል ማለት ነው። ነገሮችን እግዚአብሔር ያሳያል ማለት ነው። ስለዚህ በዚህ አይነት መንገድ ራሳችሁን ጠብቁ። እኔ ደስ ይለኛል። ቂርቆስ ብዙ ማውቀው ብዙ ያገለገሉበት ብዙ ከብዙ ወንድሞች ፍቅር ያገኙበት ቤተክርስቲያን ነው። ሰንበት ትምህርት ቤት በተለይ ሰንበት ትምህርት ቤት ወጣቶች። ስለዚህ በዚህ እንድትበረቱ እመክራለሁ። እግዚአብሔር ያክብረልኝ። ለዛሬ እድል ስለሰጠን ይኸው ቆሜ እግዚአብሔርን አመሰግናለሁ። ሰላም። እሺ፣ እግዚአብሔር አምላካችን ለመምህራችን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን፣ በእድሜ በጸጋ ይጠብቅልን።